ኦኬ ቅድም ትሪክ ያልኩትን ስፔሻሊ ባይ ፓርት የሚለው ወርክአውት ካልሆነ በቀር የሆነ እንትን ከሆነ ምርጫ ምናምን ከሆነ ለትሪክ የምንጠቀመው ቴብል ሜትድ አለ። ያን ሁሉ ከምንሸምድድ ያው ወርክአውት ላይ ካመጣ ግዴታ ስለሆነ ግን እስቲ እኒ እሱኛውም ቴብል ሜትድ ነው። ምንድነው የምናደርገው? ቴብል እንሰራለን። ሁለት ቴብል እዚህ ጋር ዲ እንጽፋለን። እዚህ ጋር አይ አለ ዲ የቀደሙ ዋና ዲ ኦፍ ምን ዩን ዴሪቬቲቭ ዲፈረንሽት እናደርጋለን። አይን ደግሞ ቪን ደግሞ ኢንቴግሬት እናደርጋለን እንዳለ። ከዛ እንደዚህ እንደረድርና ፕላስ ማይነስ ምናምን እንዴት እንደሚሰራ እኔ በኤግዛምፕል እኔ ኦኬ ሌትስ ዲሊት ዲስ ኤግዛምፕል ፎር ኤግዛምፕል እኛው ሰጠን ነበር ኤክስ ኪዩብ ኮስ ስኩዌር ዲኤስኪ አይደለ ሰው። አሁን ለምሳሌ ቅድም እንዳልኩ በሰብስቲቱሽን ሞክሮ ነው የመጀመሪያው። በሰብስቲቱሽን ከሞከርኩኝ ግን ኤክስ ከወሰድኩኝ ስንት ነው ዲኤክስ ምንም አይተካልኝም፣ ጥቅም የለውም አይደለ አስገብተን ቼክ አደረግን። ስለዚህ ያለኝ አማራጭ ምንድነው? ዩና ቪን መርጬ ዲቪን መርጬ በእንትን መስራት ነው። ግን እሱን ከመስራት በፊት ምንድነው ማድረገው? ዲ አይ የምትሏን እመርጣለሁ። ቴብል እነዚህ ያስቀምጣለሁ አይደለ። ከዛ እዚህ ጋር እንደቀደሙ ነው። ኦርደሩን ስንመርጥ ዲ ኦር ዴሪቬቲቭን ለመፈለግ ስንመርጥ ቅድም ቼክ የፈለግነውን ይሄኛውን ቴብል ማለት ነው ኤልአይ ኤት አይደለ ሊያ ኤት የሚለውም ማለት ነው። ስለዚህ እዚህ ጋር ምንድን ነው ያለን? አልጄብራ እና ትሪግ ነው ያለን አይደለ። ስለዚህ አልጄብራ ከትሪግ ይቀድማል። ይሄ ማለት ኤክስ ኪዩቤን ድራይቭ የሚደረግበት ቦታ አስቀምጣለሁ ማለት ነው። የቀረውን ደግሞ ኮስ ስኩዌር ኤክስን እዚህ ጋር አስቀምጣለሁ። ከዛም እዚች ጋር ምንድነው የማደርገው? ይሄኛውን ዜሮ እስከሚሆን ድረስ ድራይቭ አደርጋለሁ፣ ዴሪቬት አደርጋለሁ። ይሄኛውን ደግሞ በቃ ይሄኛው ዜሮ እስከሚሆን ዴሪቬት እያደረኩ እሄዳለሁ። ሶ እንዴት ነው የማደርገው? ይሄኛውን ዴሪቬት ሳደርግ ስንት ነው የሚመጣው? 3 ኤክስ ስኩዌር ነው አይደለ። ከዛ አሁን ይሄኛውን ዴሪቬት ሳደርግ ስንት ነው? 6 ኤክስ ነው። ከዛ ይሄኛውን ስንት ነው የሚመጣው? 6 ነው። ይሄኛውን ዜሮ ነው የሚመጣው። ሶ እስከዚህኛው ድረስ ይሄኛውን ዴሪቬት አደርጋለሁ። ዴሪቬት ሳደርግ ስንት ነው የሚመጣው? ይሄኛው ኢንቲግሬት አደርጋለሁ። ዴሪቬት በዚህ ሳይድ ዴሪቬት ሳደርግ በዚህ ሳይድ ደግሞ ኢንቲግሬት አደርጋለሁ። ስለዚህ ስንት ነው የሚመጣው? ሳይን ኤክስ ይመጣል አይደለ። የኮስ ኤክስ ኢንቲግሬሽን ሳይን ኤክስ ነው። የሳይን ኤክስ ኢንቲግሬሽንስ ማይነስ ኮስ ኤክስ ይመጣል አይደለ። የማይነስ ኮስ ኤክስ ኢንቲግሬሽንስ ኮስ ኤክስ ሲወጣ በኢንቲግሬት ሲደረግ ፕላስ ሳይን ኤክስ ነው የሚመጣው። ስለዚህ ሳይን ኤክስ ነው የሚመጣው። ይሄኛው ደግሞ ኢንቲግሬት ሲደረግ ኮስ ኤክስ ነው የሚመጣው አይደለ። ያው ኮስ ኤክስ እና ሳይን ኤክስ መቀያየር ነው ኢንቲግሬሽን ላይ አይደለ። ከዛ እንደ መቼም መርሳት የሌለብን ደግሞ ፕላስ ማይነስ ከፕላስ ጀምረን እንትን እናደርጋለን። ሶ በቃ አለቀ። ይሄን ካደረግን ማለት ነው መልሱን እናገኘው። መልሱ እንዴት ነው የምናገኘው? ይሄኛውን ወደ ታች አንድ ወርደን በማባዛት ነው የምናገኘው። ባይዘው ዳሴ በቃ ይሄው ማለት ነው የዚህኛው መልስ እንዴት ነው የሚሆነው? ኤክስ ኪዩብ ሳይን ኤክስ ብዬ ከዛ ማይነስ አለ ማይነስ 3 ኤክስ ስኩዌር ታይምስ ማይነስ ኮስ ኤክስ ነው። ሶ ማይነስ እና ማይነስ ፕላስ ነው የሚመጣው። እሺ ከዛ ፕላስ አላለው 6 ኤክስ እዚህ ጋር ነኛ ሲባዛ ማይነስ ሶ የኛው ማይነስ ነው የሚሆነው ሳይን ኤክስ ከዛ ማይነስ እዚህ ጋር ነኝ 6 ኮስ ኤክስ ከዛ ዜሮ ነው ፕላስ አለቀ በቃ። ዲስ ኢዝ ዘ አንሰር። ለዚህኛው አንሰር ይሄኛው ነው ማለት ነው። አይኖ እንትን ይላል እንጂ እንትኖች አሉ። ዲአይ ሜትድ ብለሽ ዩቲዩብ ላይ ሰርች ካደረግሽ ጥያቄዎችን መስራት ትችላለሽ። እንደዚህ መስራት ትችላለሽ። ይሄ እንትን ላይ ከሆነ ምርጫ ላይ ኦር ሰምቲንግ ከሆነ ግን ወርክአውት ላይ ከሆነ ምንድነው ባይ ፓርት ነው መስራት ያለብሽ። ኦኬ እሱ እስቲ ቼክ እናድርግ። ሶ ባይ ፓርት ስንሰራ ዩኤ አይደል ዩኤ ኤክስ ኪዩብ ከዛ ዲቪኤ ደግሞ ስንት ነው? ኤክስ ኪዩብ ኮስ ኖ እንዴ ምን
ኮስ ኤክስ ዲቪ ዲኤክስ ነው ዲቪ ዲኤክስ ይመስላል። ከዛ ይሄኛውን ኢንቴግሬሽን ድራይቭ አደርጋለሁ ብያለሁ። ይሄኛን ደግሞ ኢንቴግሬሽኑ እሰራለሁ ቪ ሳይን ኦፍ ኤክስ ነው የሚመጣው አይደለ? ሶ እንዲህ ነው የምናባዛው። ሶ እንትን ለማድረግ ማለት ነው መጀመሪያ ይሄኛውን እናባዛለን፣ ከዛ ይሄኛውን እናባዛለን፣ ከዛ ይሄኛውን አይደል እንትን ለማስታወስ ገና ዲዩ ምናምን አንድ ሄዳለሁ፣ ከዛ ይሄኛው ከዚህ ጋር ሄዳል፣ ከዛ እነዚህ አብሮ ሄዳሉ። ዳስ ኢት በቃ። ሶ ይሄ ማለት ኢንቴግሬሽን ኦፍ ኤክስ ኪዩ መጀመሪያ ስንት ኮስ ኤክስ ዲኤክስ አለ ኢኳል ቱ ላለው፣ ከዛ እነዚህ ሁለቱን አባዛለሁ ኤክስ ኪዩብ ሳይን ኤክስ ማይነስ የቅድሙ ነው ፎርሙላን ከምጽፍ እንትን ማድረግ 3x ስኩዌር ኢንቱ እኛ ዲኤክስ አለ ዲኤክስ ኢንቱ ሳይን ኤክስ፣ ከዛ ኤክስ ኪዩብ ሳይን ኤክስ አገኘው ማይነስ 3x ስኩዌር ሳይን ኤክስ ኢንቱ ዲኤክስ። አሁንም ይሄኛው አላለቀም አይደለ? ይሄንም ዝም ብዬ መስራት አልችልም። ሶን እንደገና ይሄኛውንም በእንትን እሰራለሁ ማለት ነው፣ በፋክተር አውት አድርጌ እሰራለሁ። ሶ አሁንም እመርጣለሁ። ለዚህኛው ምንድነው መምረጥ አለብኝ? ዩኤን ስንት መምረጥ አለብኝ? ዩኤን 3x ስኩዌር አይደል? ኦር 3 ላውጣ፣ እንዲያውም 3 ላውጣና ሶ ኤክስ ስኩዌርን እመርጣለሁ። ዲቪኤን ደግሞ ሳይን ኤክስ ዲኤክስ እመርጣለሁ። ከዛ ይሄኛው በዚህ የምንሰራው ይሄኛው ሊኒየር እስከሚሆን ድረስ ነው፣ የሆነ ቁጥር ማለት ነው እስከሚሆን እናያለን። መጨረሻ ላይ እስከሚወጣ ከኢንቴግሬሽን እስከሚወጣ ይሄኛው ሶ ዲዩኤስ እንደሚወጡ ኤክስ ነው። ከዛ ቪ ደግሞ ይሄ ኢንቴግሬሽን ማይነስ ኮስ ኤክስ ነው አይደለ? ኮስ ኤክስ ዲኤክስ። አሁን እቺኛውን ፓርት ነው እየሰራ ያለሁት፣ እቺኛውን ፓርት ሶ እዚህ ጋር እናምጣ። እቺኛው ፓርት ማለት ስሪ አድርጌ የዚህኛውን ፓርት ደግሞ ዘራ የዚህኛው ፓርት ዴሪቬቲቭ ስንት ነው የሚመጣው? ኤክስ ስኩዌር እንትን ማይነስ አይደለም ማይነስ ኮስ ኤክስ ዲኤክስ። ወይ ለምን ኮንፊውዝ ከማድረግሽ ማለት ነው የዚህኛውን ፓርት ነው እየሰራ ያለሁት። እሱም የትኛውን ፓርት ማለት ነው? ስሪ ኢንቱ ኤክስ ስኩዌር ሳይን ኤክስ ኢንቱ ዲኤክስ የምትለውን ፓርት እንደገና እየሰራሁት ነው፣ አላለቀም ስለሆነ። ስለዚህ ስሪ ያወጣና ኤክስ ስኩዌር ሳይን ኤክስ ዲኤክስ ይሄ ዲቪ ነው አለ። ይሄኛው ቪ ኤክስ ስኩዌር ነው፣ ዲቪ እንትን ስንት ነው? ዲቪ ሳይን ኤክስ ዲኤክስ ኢዝ ኢኳል ቱ ዩቪ አይደለ? ኤክስ ስኩዌር ማይነስ ኦኬ ሶ ማይነስ ለለ ማይነስ ኤክስ ስኩዌር ኮስ ኤክስ ዲኤክስ የለው ወኪ ነው የመጣው ዲኤክሱ ነው። ከዛ ማይነስ አድርጌ ማድረግ ነው ያ እነዚህ ሁለቱም ማባዛት አይደለ? 2x ከዛ ኮስ ኤክስ ነው ማይነስ ነው ያለው አይደለ? ሲወጣ ፕላስ ነው የሚመጣው። ከዛ ይሄኛው ኢዝ ኢኳል ቱ 3 ብዬ ኢንቱ ይሄ ማለት 3 ኢንቱ መልስ ከኛውን 3 ማባዛት አለብኛ ማይነስ ኤክስ ስኩዌር ኮስ ኤክስ ፕላስ ኢንቱ 2 ኤክስ ኮስ ኤክስ ነው። አሁንም ይህም አልወጣም። ይሄኛው እንደገና ነው የምሰራው። ከዛ ይሄኛው እንደገና ሰራና የሆነ ነገር ደግሞ ከዛ አምጥቼ እዚህ ውስጥ ከተዋለሁ። ከዛ መልስ ዞሩ ዞሩ ይሄንን ያገኝ ይሰጠኛል። ስለዚህ ደግመን እንያው የዲዋዩ አሪፍ ነው ማለት ነው። ግን ወርክአውት ላይ ከሆነ እንደዚህ ነው የምንሰራው። ደግመን መልሰን እንትን ማድረግ እንችላለን ማለት ነው። ስጋው ደግመን እስቲ ቼክ እናድርገው። የቅድሙ የመጀመሪያውን የቴብሉን ቼክ እናድርገውና ሞር ሴንስ እንዲሰጠን ዋትስ አር ጊቨን ኤክስ ኪዩብ አይደለ ኢንቱ ዋት ኮስ ኤክስ ከዛ ዲኤክስ ከዛ ምን እንዳያደርጉት ቴብል አዘጋጀው አለ ቴብል ላይ ዲ እና አይ አልኩኝ። ለዴሪቬቲቭ የምጠቀመው እዚህ ጋር ትሪግ እና አልጄብራ ስለሆነ ትሪግ አልጄብራ መረጥኩኝ። ከዛ ኮስ ኤክስ አደረኩኝ። ሶ ምን እንዳያደርጉት
ይሄኛው እስከሚያልቅ ድረስ ዜሮ እስከሚሆን ድረስ ዴሪቬት አረኩኝ 3x ስኩዌር አረኩኝ። ከዛ 6x አረኩኝ። ከዛ 6 አረኩኝ 0 ነው። ከዛ እስከዚህ ድረስ ኢንተግሬት አረኩ። ኮስ ኤክስ ኢንተግሬት ሲደረግ ስንት ነው የሚመጣው? ሳይን ኤክስ ነው የሚመጣው። ሳይን ኤክስ ኢንተግሬት ሲደረግ ማይነስ ኮስ ኤክስ ነው የሚመጣው። ማይነስ ኤክስ ኮንትሬስ ይሄኛው ማይነስ ሳይን ኤክስ ነው የሚመጣው። ከዛ ይሄኛው ደግሞ ኢንተግሬት ሲደረግ ኮስ ኤክስ ፕላስ ነው የሚመጣው። እዚህ ጋር መርሳት የሌለብኝ ፕላስ ማይነስ ፕላስ ማይነስ ፕላስ ነው የሚመጣው። ከዛ መልሴ ምንድነው የሚሆነው? ዲያጎናል ማባዛት ነው የሚሆነው መልሴ። አለቀ። ሶ ይሄ የሚሰራው ሉክ ይሄ የሚሰራው ይሄኛው እንትን ሲሆን ነው። የሌሎቹንም እናያለን። ይሄኛው ዴሪቬቲቭ ሳይድ ያለው ወደ ዜሮ እየመጣ ከሆነ ነው ይሄኛው የሚሰራው። ለሌሎች እንዴት እንደሆነ እናያለን። ስለዚህ መልሴ ምንድነው የሚሆነው? ማን ነው ቅድም እንዳልኩት ኤክስ ኪዩብ ሲባዛ ሳይን ኤክስ ከዛ ማይነስ አይደለ? እዚህ ማይነስ አለ። ስለዚህ ፕላስ 3x ስኩዌር ኮስ ኤክስ ከዛ ፕላስ ይሄ ፕላስ እና ማይነስ ነው ያለው። ስለዚህ 6x ሳይን ኤክስ ከዛ ማይነስ ነው። እዚህ ጋር ግን ፕላስ ነው። ማይነስ 6 ኮስ ኤክስ ፕላስ ሲ ዲስ ኢዝ መልስ ማለት። እንደዚህ በፓርትም እየሰራን ብንሄድ በጣም ይረዝማል እንጂ ይሆናል። ግን አይ ዶንት ቲንክ ወርክአውት ላይ እንደዚህ አይነት የሚረዝሙ እንትኖች የሚቀመጡ መልሱን ብቻ አስቀምጪ ካለሽ እንደዚህ መስራት ትችላለሽ። ሌሎቹን እያየን ደግሞ እንትን እንዳለን ማለት ነው።